አንድ ኢትዮጵያዊ አስመጪ ከቻይና ዕቃ በሲአይኤፍ ጅቡቲ ኢንኮተርም ወይም ውል ይገዛል። ዋጋው በጣም አዋጭ ይመስላል። ሻጩም ትራንስፖርትና ኢንሹራንስ ተካተዋል እንዳያሳስብ ይለዋል። ዕቃው ጅቡቲ ወደብ ይደርሳል ልክ እንደተስማሙት። ከዚያ ግን ሌላው እውነታ ይጀምራል። ፖርት ሃንድሊንግ ቻርጅስ ወይም የወደብ አገልግሎት ክፍያዎች፣ ተርሚናል ፊ ወይም የተርሚናል ክፍያዎች፣ የጉምሩክ ሂደቶች፣ የኢትዮጵያም የጅቡቲም ጉምሩክ ክሊራንስ ፕሮሰስ፣ ወደ አዲስ አበባ የሚደረግ የትራንስፖርት ወጪ ወይም ሎካል ትራንስፖርት ቻርጅስ። አስመጪው ግራ ይጋባል። እኔ እኮ የገዛሁት በሲአይኤፍ ነው፣ ለምንድን ነው ይህን ሁሉ ክፍያ የምከፍለው ይላል። ሻጩ አላታለለውም፣ ኢንቮይሱም አልተሳሳትም። አንድ ግን ትልቅ አለመግባባት አለ። ሲአይኤፍ የሚያበቃው ወደብ ላይ ነው፣ አዲስ አበባ አይደለም። ብዙ የኢትዮጵያ ነጋዴዎች ብራቸውን የሚያጡት በዚህ ምክንያት ነው። ሲአይኤፍ ውድ ስለሆነ አይደለም፣ ኤፍኦቢም ደግሞ ርካሽ ስለሆነ አይደለም። ነገር ግን ኢንኮተርምን በትክክል ስላልተረዱ ነው። ኤፍኦቢ፣ ሲአይኤፍ፣ ኤክስደብሊው እና ሲኤፍአር ሲባል ሰምታችሁ ሊሆን ይችላል። እነዚህ የማጓጓዣ አይነቶች አይደሉም፣ የኃላፊነት ስምምነቶች እንጂ። እነዚህ ኢንኮተር የምንላቸው ወይም ውሎች እነዚህ ነገሮች ይወስናሉ። የመጀመሪያው ማን ይከፍላል እና እስከ የት። ሁለተኛው ኃላፊነቱን ማን ይወስዳል እና ደግሞ ከየት ጀምሮ። ሶስተኛው ዕቃው ወደብ ሲደርስ የሚጨነቀው ማን ነው ወይም ደግሞ ኃላፊነቱ የማን ነው የሚሉትን ሶስት ነገሮች በዋናነት ይወስናሉ። ዛሬ እነዚህን አራት ኢንኮተርም ወይም ውሎች በእውነተኛ የኢትዮጵያ ገበያ ምሳሌዎች አብራራላቸዋል። ኤፍኦቢ ሻንጋይ፣ ሲአይኤፍ ጅቡቲ፣ ኤክስደብሊው አዲስ አበባ። ይህንን ትምህርት ያዘጋጀውላችሁ በኪሳራ ሳይሆን ቪዲዮውን በማየት እንድትማሩ ነው። ኢንኮተርምስ በትክክል ምንድን ናቸው? ከመሰረታዊ ነገሮች እንጀምር። ኢንኮተርምስ ዓለም አቀፍ የንግድ ውሎች ናቸው። ሕግ አይደሉም፣ ዋጋንም አይወስኑም። በዚህ ቪዲዮ የምናወራው ኢንኮተርምስ 2020 ወይም 2020 ስለሚባሉ ተርሞች ብቻ ነው። ከነዚህ ውስጥ ደግሞ የምናነሳው አራት ኢንኮተርሞችን ብቻ ነው። ኢንኮተርሞች እነዚህን ሶስት ጥያቄዎች ብቻ ነው የሚመልሱት። የመጀመሪያው ርክክብ የት ይከናወናል? በኢምፖርተርና በኤክስፖርተር መካከል። ሁለተኛው የትኛውን ወጪ ማን ይከፍላል? ሶስተኛው ደግሞ አደጋ ወይም ሪስክ ወይም ደግሞ ጉዳት ቢደርስ ኃላፊነቱ ከማን ወደ ማን ይተላለፋል? በኢምፖርትና ኤክስፖርት ንግድ ላይ የሚያጋጥሟቸው ችግሮች በሙሉ ማለትም የዲቴንሽን ክፍያ፣ ዲሜሬጅ፣ ስቶሬጅ፣ አለመግባባቶች፣ ያልተጠበቁ ወጪዎች የሚመጡባቸው እነዚህ ሶስት ጥያቄዎች ካለመረዳት ነው። የመጀመሪያው ኢንኮተርም ስኪል፣ የመጀመሪያው ኤኤክስ ወርክስ ወይም ኤኤክስ ደብሊው የሚባለው ነው። ኤኤክስ ደብሊው ምን ማለት ነው? ኤኤክስ ደብሊው ማለት የሻጩ ኃላፊነት የሚያበቃው በራሱ ደጃፍ ወይም በር ላይ ነው። ይህም ማለት ሻጩ እቃውን ገዝቶ ወይም ደግሞ ማኑፋክቸር አድርጎ ካዘጋጀና ለኤክስፖርት በሚመጥ መንገድ ፓክድ ካረገ ኃላፊነቱን ጨርሷል ማለት ነው። ከዚህ በኋላ ያለው እያንዳንዱ ኃላፊነት ኮስቱንም ጨምሮ የባየሩ ወይም ደግሞ የገዢ ይሆናል ማለት ነው። በኤክስፖርት ምሳሌ እስኪኛው ኤኤክስ ደብሊው አዲስ አበባ። አዲስ አበባ ውስጥ ቅመማ ቅመም ታመርታላችሁ እንበል ወይም ደግሞ ኤክስፖርተር ናቸው። አንድ የውጭ ሀገር ገዢ በኤክስ ደብሊው አዲስ አበባ ኢንኮተርም ከእናንተ ይገዛል። እናንተ እቃውን በመጋዘናችሁ ዝግጁ ታደርጋላችሁ። የእናንተ ስራ እዚህ ላይ ያበቃል። ገዢው እነዚህ ነገሮች ያከናውናል። የመጀመሪያው ትራንስፖርት ነው። ከአዲስ አበባ ጀምሮ እስከ ጅቡቲ ፖርት ድረስ ያለውን ሎካል ትራንስፖርት ሃንድል ያደርጋል፣ ባየሩ ወይም ደግሞ ገዢው ማለት ነው። ሁለተኛው ደግሞ የኤክስፖርት ሰነዶችን ያስተካክላል። እንደዚሁም የጉምሩክ ፕሮሰሱን ሃንድል ያደርጋል፣ የከስተምስ ክሊራንስ ፕሮሰስ። ሶስተኛ የኦሽን ፍሬት ወይም ደግሞ ሲ ፍሬት ወይም የመርከብ ኪራይ ማለት ነው። እሱን የሚከፍለው እንደዚሁ ባየሩ ነው፣ ቡክ ያደርጋል። ከዚያም እቃው መርከብ ላይ እስከሚጫን ከተጫነም በኋላ ያለው ሙሉ ፕሮሰሱን ፎሎ ያደርጋል። ሌላው ኢንሹራንስ ነው። ኢንሹራንስም እንደዚሁ የሚገባውም የሚከፍለውም ባየሩ ነው ማለት ነው። የመጨረሻው እቃውን ወደ ሀገሩ ማስገባት ነው። እንዳያችሁት ሙሉ ፕሮሰሱን የሚሸፍነው ባየሩ ነው። ሪስኩም እንደዚሁም ኮስቱም የባየሩ ወይ ደግሞ የገዢው ነው ማለት ነው። እናንተ ኤክስፖርተር ወይም ደግሞ ላኪ ሆናችሁ ኤክስ ደብሊው ለምሳሌ አዲስ አበባን ብትጠቀሙ በጣም ዝቅተኛ ሪስክ ወይም ደግሞ ስጋት ነው የሚኖርባችሁ። አስመጪ ሆናችሁ ኤክስ ደብሊው መጠቀምን እስኪ ደግሞ ላሳያችሁ። ለምሳሌ ኤክስ ደብሊው ከቻይና ኢምፖርት ለማድረግ አሰባችሁ እንበል። ኤክስፖርት ላይ ካየውን ኤግዛምፕል በተቃራኒ አሁን ደግሞ እያንዳንዱ ሪስፖንሲቢሊቲ እናንተ ነው የሚሆነው። ለኢትዮጵያ አስመጪዎች ኤክስ ደብሊው ከቻይና መግዛት በጣም አደገኛ ነው። ለምን? ምክንያቱም ሁሉም ነገር ከቻይና ፋብሪካ ጀምሮ እናንተ መቆጣጠር ስላለባቸው። ቻይና ካለው ሻጭ ዌራውስ ጀምሮ ሎካል ትራንስፖርቴሽኑን እስከ ፖርት ድረስ የጉምሩክ እያንዳንዱን ፕሮሰስ፣ የፖርት ሃንድሊንግ ፕሮሰስ፣ ኢንሹራንስ፣ እንደዚሁም ጅቡቲ ኮርስ ከሚደርስ ድረስ ከደረሰን በኋላ ፋይናል ዴስቲኔሽን አዲስ አበባ ወይም ሌላ ቦታ
እስከሚደርስ ድረስ ያለውን ሙሉ ሪስፖንሲቢሊቲ እንደዚሁም ኮስት ከቨር የምታደርጉት እናንተ ናችሁ። በጣም ጠንካራ ወይም ትረስትድ ፍሬት ፎርዋርደር እዛው ቻይና ሀገር ወይም ከምታስመጡበት ሀገር ከሌላችሁ ኤክስደብሊው ለጀማሪዎች አይመከርም። ሁለተኛው ደግሞ ኤፍኦቢ ወይም ፍሪ ኦንቦርድ ነው። ይሄ በጣም ኢትዮጵያ ውስጥ በስፋት የምንጠቀመው ኢንኮተርም ነው። በጣም ለኢትዮጵያ ንግድ በተለይ በጣም ወሳኝ የሆነ ኢንኮተርም ነው። በዚህ ኢንኮተርም ደግሞ ሻጩ ወይም ደግሞ ሴለሩ ወይም ኤክስፖርተሩ ማለት ነው እቃውን አዘጋጅቶ ጭኖ ሎካል ትራንስፖርት እስከ ፖርት ኦፍ ሎዲንግ ድረስ አድርሶ ፖርት ኦፍ ሎዲንግ ላይ እቃው ወይም ኮንቲነሩ መርከብ ላይ ሲጫን ሪስፖንሲቢሊቲው ያበቃል ማለት ነው። በኢምፖርት ምሳሌ እስኪንየው። እናንተ ለምሳሌ ከቻይና ኢምፖርት ልታደርጉ ነው። ኤፍኦቢ ሻንጋይ ውል ተስማማችሁ። ቻይናዊ ሻጭ እነዚህ ነገሮች ይከፍላል። የሀገር ውስጥ ትራንስፖርት ማለትም ከሻጩ ዌራውስ እስከ ፖርት ኦፍ ሎዲንግ ወይም ሻንጋይ እስካለው ፖርት ድረስ ያለውን ሎካል ትራንስፖርት ማለት ነው። የኤክስፖርት ሰነድ የሚያስፈልጉ ሰነዶች፣ ፓኪንግ ሊስት፣ ኢንቮይስ፣ ሌሎችን ለኤክስፖርት የሚያስፈልጉ ሰነዶችን እንደዚሁም የጉምሩክ ክሊራንስ ወይም ከስተምስ ክሊራንሱ ከቨር ያደርጋል ማለት ነው። ሌላው ደግሞ እቃው መርከብ ላይ መጫን አለመጫኑን ቼክ የሚያደርገው አሁንም ሴለሩ ወይም ደግሞ ሻጩ ነው። ከዛ በኋላ ግን ኃላፊነቱ ወደ እናንተ ይተላለፋል። እናንተ ገዢ ከሆናችሁ እነዚህን ደግሞ ኮስቶች ከቨር ታደርጋላችሁ። የባህር ላይ ትራንስፖርትን ወይም ሲፍሬት ወይም ለመርከብ የሚከፈለውን ክፍያ። ሁለተኛ ኢንሹራንስ፣ ለቃችሁ ኢንሹራንስ ትገባላችሁ። ቢጠፋ ወይም አደጋ ቢደርስበት ከቨር እንዲያደርግላችሁ ኢንሹራንስ ትገባላችሁ። ሌላው ጅቡቲ ላይ ያሉ ወጪዎች አሉ። የጅቡቲ ፖርት ሃንድሊንግ፣ የተርሚናል ክፍያዎች ካሉ ወይም ሌሎች ወጪዎች፣ ዲሜሬጅ፣ ዲቴንሽን፣ ፖርት ላይ ቢቆይባችሁ ስቶሪ ቢመጣ ሙሉ ወጪውን ጅቡቲ ላይ የሚያጋጥማችሁ ወጪ የምትከፍሉት እናንተ ናችሁ። የጅቡቲ ከስተምስ ክሊራንስ እንደዚሁም የኢትዮጵያ ከስተምስ ክሊራንስ ሙሉ ፕሮሰሱን ትሸፍናላችሁ። እንዲሁም ወደ አዲስ አበባ የሚደረገውን ትራንዚት ከቨር ታደርጋላችሁ ማለት ነው። ወይም ሎካል ትራንስፖርቱን ከጅቡቲ አዲስ አበባ ወይም የመጨረሻ ዴስቲናችሁ የሚደርስበትን ሎካል ትራንስፖርት ከቨር ታደርጋላችሁ። ኤፍኦቢን በኤክስፖ ሲናሪዮ ደግሞ እንመልከተው። ኤፍኦቢ ጅቡቲ ቡና በኤፍኦቢ ጅቡቲ ኢንኮተርም ወደ ውጭ መላክ አሰባችሁ እንበል። እናንተ እነዚህ ነገሮች ነው የምታከናውኑት። የመጀመሪያው እስከ ጅቡቲ ያለውን ትራንስፖርት ነው። ለምሳሌ እቃችሁ አዲስ አበባ ከሆነ ከአዲስ አበባ እስከ ጅቡቲ የትራክ የምትከፍሉት የምታዘጋጁትም እናንተ ናችሁ። ሁለተኛ የከስተምስ ክሊራንስ ወይም ደግሞ የጉምሩክ ፕሮሰስ አንድ ለምታደርጉት እናንተ ናችሁ። የኤክስፖርት ዶክመንቶችን ታዘጋጃላችሁ። የወደብ አገልግሎት ክፍያ ወይም ፖርት ሃንድሊንግ ጅቡቲ ከደረሰ በኋላ ፖርት ሃንድሊንግ ፕሮሰሱን ጨረሳችሁ ወደ ተርሚናል የምታስገቡት እናንተ ናችሁ። መርከብ ላይ እስከሚጫን ድረስ የእናንተ ኃላፊነት ነው። ዋንስ ግን መርከብ ላይ ከተጫነ ሪስኩም እንደዚሁም ሪስፖንሲቢሊቲው ወደ ገዢው ወይም ደግሞ ወደ ባየሩ ይተላለፋል ማለት ነው። ኤፍኦቢ ለምንድን ነው በአብዛኛው የሚመረጥ? ምክንያቱም ምን መሰላችሁ? ኤፍኦቢ ኮንትሮል ወይም ደግሞ ቁጥጥር ይሰጣቸዋል። ለምሳሌ የቨዝል ሩቱን ወይም የመርከብ መስመሩን እናንተ ትመርጣላችሁ። የተለያዩ የመርከብ ድርጅቶችን ዋጋ ኮምፔር ታደርጋላችሁ። ከዛ ውስጥ ጥሩ ሩት ያለው ወይም ደግሞ ትራንዚት ታይሙ ትንሽ የሆነውና ለእናንተም ሪዝኔብል ፕራይስ የሚሰጣችሁ የመርከብ ድርጅት ትመርጣላችሁ። የትራንስፖርት ዋጋ ኒጎሽት ማድረግ ትችላላችሁ። እውነተኛውንም ወጪ ቼክ ታደርጋላችሁ። ለዚህ ነው ልምድ ያላቸው ነጋዴዎች ኤፍኦቢን የሚመርጡት። ሶስተኛው ኢንኮተርም ሲኤፍአር ወይም ኮስት ኤንድ ፍሬት የሚባለው ነው። ሲኤፍአር ብዙ ጊዜ በስተት የሚተረጎም ኢንኮተርም ነው። በኢምፖርት ሲናሪዮስ ክንየው ሲኤፍአር ጅቡቲ። በሲኤፍአር ጅቡቲ ኢንኮተርም ሻጩ እነዚህ ነገሮች ይከፍላል ወይም ከቨር ያደርጋል። የእቃውን ዋጋ፣ የሶርሲንግ ወይም ማኑፋክቸሪንግ፣ እስከ ጅቡቲ ያለው የባህር ትራንስፖርት፣ ሲፍሬት ወይም ደግሞ ኦሽን ፍሬት የምንለው ማለት ነው። ሌሎች ኤፍኦቢ ላይ ያየናቸውን የሎካል ትራንስፖርቱን፣ የከስተምስ ክሊራንሱን፣ የፖርት ሃንድሊንጉን በሙሉ እንደዚሁ ሻጩን የሚከፍለው። ነገር ግን እዚህ ጋር አንድ ማስተዋል ያለባቸው ነገር ሪስኩ ወይም ደግሞ ሪስፖንሲቢሊቲው የሚተላለፈው እቃው ቻይና ውስጥ መርከብ ላይ እንደተጫነ ነው። ኢንሹራንስ የእናንተ ኃላፊነት ነው። እዚህ ላይ በጣም ብዙ ሰዎች ሚስ አንደርስታንድ የሚያደርጉትን ነገር ላሳያችሁ። ብዙ አስመጪዎች ሻጩ ወይም ደግሞ ሴለሩ የትራንስፖርቱን ወይም የኦሽን ፍሬቱን ስለከፈለ እኔ ሰላም ነኝ ብሎ ያስባሉ። ነገር ግን ሲኤፍአር እንደዛ አይደለም። በባህር ላይ እቃችሁ ቢጎዳ ወይም ቢጠፋ ወይም ደግሞ ሌላ አደጋ ቢደርስበት ኪሳራው የእናንተ ነው፣ የሻጩ አይደለም። ሻጩ የመርከብ ቢከፍል ሪስክ ወይም ደግሞ ሪስፖንሲቢሊቲው ወደ እናንተ የሚተላለፈው ግን እቃው መርከብ ላይ እንደተጫነ ነው። መንገድ ላይ የሚያጋጥመው እያንዳንዱ ነገር ኃላፊነቱ ወይም ደግሞ ኪሳራው የእናንተ ይሆናል። አራተኛውና የመጨረሻው ሲአይኤፍ ነው፣ ኮስት ኢንሹራንስ ኤንድ ፍሬት። ይህም ከስሙ እንደምታዩት ሻጩ ወይም ደግሞ ሴለሩ ኮስቱን፣ ኢንሹራንሱን እንደዚሁ ፍሬት ወይም ደግሞ የባህር ትራንስፖርቱን ይከፍላል ማለት ነው። ሲአይኤፍ መጥፎ አይደለም፣ ነገር ግን ብዙ ጊዜ በስተት ነው የሚተረጎመው።
በኢምፖርት ምሳሌ እስኪኒ ሲአይኤፍ ጅቡቲ። በሲአይኤፍ ጅቡቲ ኢንኮተርም ሻጩ እነዚህ ነገሮች ይከፍላል። የእቃውን ዋጋ ወይም ለሶርሲንግና ለማኑፋክቸሪንግ የሚያወጣው ማለት ነው። የባህር ትራንስፖርት ወይም ደግሞ ሲፍሬት ማለትም የመርከብ ክፍያውን ወይም የመርከብ ኪራዩን ይከፍላል ማለት ነው። ከዚህ በተጨማሪ ደግሞ የኢንሹራንስ ክፍያ ይከፍላል። ከሲኤፍአር ወይም ኮስቲን ፍሬት የሚለየው እዚህ ጋር ሴለሩ ወይም ደግሞ ሻጩ ኢንሹራንስ መክፈሉ ነው። እዚህም ጋር አንድ ማስተዋል ያለባችሁ ነገር ሪስኩ ወይም ደግሞ ሪስፖንሲቢሊቲ ከሴለር ወደ ባየር ወይም ከሻጭ ወደ ገዢ የሚተላለፈው እቃው መርከብ ላይ ሲጫን ቢሆንም ኢንሹራንስ ግን ስጋቱን ይሸፍንላቸዋል። አንድ ማወቅ ያለባችሁ ነገር ሲአይኤፍ ማለት እነዚህ ነገሮች ተሟልቷል ማለት አይደለም። የመጀመሪያው እስከ አዲስ አበባ ድረስ እቃችሁ ይደርሳል ማለት አይደለም፣ ሲአይኤፍ ኢንኮተርም ስለተጠቀማችሁ። ሁለተኛው ደግሞ ከጉምሩክ ፕሮሰስ ነፃ ናችሁ ማለት አይደለም። የመጨረሻው ተጨማሪ ክፍያ የለውም ማለት አይደለም። ማለትም የጅቡቲ ወደብ ወጪዎች ወይም ፖርት ሃንድሊንግ ቻርጅስ፣ የጉምሩክ እና ወደ ሀገር ውስጥ የሚገባበት የትራንስፖርት ወይም ሎካል ትራንስፖርት ስቲል የእናንተ ኃላፊነት ነው። እዚህ ጋር አንድ ቲፕ ልስጣችሁ። ሴለርስ በሲአይኤፍ ውል ወይም ኢንኮተርም የሚገቡት ኢንሹራንስ አብዛኛውን ጊዜ አነስተኛውን ወይም ደግሞ በጣም ሚኒመም የሆነው ነው። ስለዚህ የእናንተ እቃ ውድ ከሆነ ወይም ደግሞ ሃይ ቫሊዩ ከሆነ በራሳችሁ ተጨማሪ ኢንሹራንስ ብትገቡ ይመረጣል። ታዲያ የትኛው ኢንኮተርም ይሻላል? ኤፍኦቢ ወይስ ሲአይኤፍ? የትኛውም በራሱ ርካሽ አይደለም። ኤፍኦቢ ቅድም እንዳልኳችሁ ኮንትሮል ወይም ደግሞ ቁጥጥር ይሰጠናል። ብዙዎቹ ነገሮች እናንተ ናችሁ የምትወስኑት። ሲአይኤፍ ደግሞ ቅልጥፍናና ምቾት ይሰጣል። በተለይ ደግሞ ለጀማሪዎች ብዙውን ሪስፖንሲቢሊቲ ሴለሩ ወይም ደግሞ ሻጭ ወስድላቸዋል። ጀማሪ ከሆናችሁ ሲአይኤፍ ይመረጣል። ፕሮፌሽናል ነጋዴዎች ግን ወደ ኤፍኦቢ ይሸጋገራሉ። ዛሬ ያየናቸው እነዚህ አራቱ ኢንኮተርሞች ማወቅ ያለባችሁ ነገር እቃችሁን እስከ አዲስ አበባ አያደርሱ። ጅቡቲ ኢትዮጵያ አይደለችም። ከወደብ በኋላ ያለነው ወጪ ካላሰላችሁ ትርፋችሁ ዜሮ ሊሆን ይችላል። እስኪ ቀለል ባለ መንገድ ለመረዳት እንሞክር። ኤክስ ወርክስ ወይም ደግሞ ኤክስ ደብሊው በጣም ዝቅተኛው የሻጭ ኃላፊነት ነው። ኤክስፖርተር ከሆናችሁ በጣም ዝቅተኛ ኃላፊነት ነው ያለባችሁ ወይም የእናንተ ሪስፖንሲቢሊቲ በጣም ትንሽ ነው። የባየሩ ግን በጣም ብዙ ነው። ኤፍኦቢ ወይም ፍሪ ኦን ቦርድ ከሆነ ባላንስድ የሆነ ሪስክና ሪስፖንሲቢሊቲ ነው ያለው። ሚዛናዊ ነው። ጠንካራ ቁጥጥር ያለው ኢንኮተርም ነው። ሲኤፍአር ኮስት ኤንድ ፍሬት በዚህ ኢንኮተርም ደግሞ የባህር ትራንስፖርት ወይም ደግሞ የመርከብ ኪራይ የተከፈለበት ነው። ነገር ግን ሪስኩ እቃው ወይም ኮንቲነሩ መርከብ ላይ እንደተጫነ ወደ ባየር ወይም ደግሞ ወደ ገዢው ይተላለፋል ማለት ነው። ምንም እንኳን የመርከብ ኪራዩን ቢከፍልም መርከብ ላይ ከተጫነ በኋላ ለሚያጋጥመው እያንዳንዱ አደጋ ወይም ችግር ሪስፖንሲብል የሚሆነው ገዢው እንጂ ሻጩ አይደለም ማለት ነው። ሲአይኤፍ ወይም ደግሞ ኮስት ኢንሹራንስ ኤንድ ፍሬት ትራንስፖርትና ኢንሹራንስ የተከፈለበት ኢንኮተርም ነው። በዚህም ላይ ምንም እንኳን ኢንሹራንስ እና ፍሬት ቢከፈልም መርከብ ላይ ከተጫነ በኋላ እንደዚሁ ሪስፖንሲቢሊቲው ወደ ባየር ወይም ደግሞ ወደ ገዢው ይተላለፋል ማለት ነው። ኢንኮተርሞች ትርፍን አይወስኑ፣ ነገር ግን ቅድመ ዝግጅት ትርፋማ ያደርጋቸዋል። ሁሉ ጊዜ እንደምላችሁ አብዛኛውን የንግድ ውድቀት ወይም ኪሳራ የሚጀምረው እቃው ከመጫኑ በፊት ነው። ለዚህ ነው የመጀመሪያ ጭነት መመሪያ ወይም ፐርሺፕመንት ሰርቫይቫል ቼክሊስት ያዘጋጀውላቸው። ዶክመንቶችን፣ የኳሊቲ ኮንትሮል እና የባየርን ሪስክ እንዴት ማስተዳደር እንደሚቻል ይዟል። በቴሌግራም ቻናሌ ላይ በነፃ ማግኘት ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያለ። አሁን እስኪ በኮሜንት ነገሩ ከሁለቱ የትኛውን በተሻለ ተረዳችሁት? ኤፍኦቢ ሻንጋይ ወይስ ሲአይኤፍ ጅቡቲ? ይህ ቪዲዮ ገንዘባችሁን የሚያድኑ ሆኖ ካገኛችሁት ሰብስክራይብ አድርጉ። ይህ ቻናል ስለ እውነታ እንጂ ስለ ወሬ ብቻ አይደለም።